የ22 የስፖርት ውርርድ ድርጅቶች የቤቲንግ ቤት ፈቃድ ታግዷል። የኢትዮጵያ ሎተሪ አገልግሎት የ22 የስፖርት ውርርድ ድርጅቶች የስፖርት ውድድር ፍቃድ ቤቲንግ ድርጅቶች ከህዳር 25 ቀን 2018 ዓ.ም የታገደ መሆኑን አሳውቋል። ፈቃዳቸው የታገደ የስፖርት ውርርድ ቤቶች ዳሽ ቤት ባለ አንድ አባል ኃላፊነቱ የተወሰነ የግል ማህበር፣ ዋሊያ ስፖርት ኃላፊነቱ የተወሰነ የግል ማህበር፣ ኤክስኔት ሶሉሽን ኃላፊነቱ የተወሰነ የግል ማህበር፣ ቱ ኤክስ ቤት፣ ኤችዲኤም አፍሮ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር፣ ብላክ ፐርል ትሬዲንግ ኃላፊነቱ የተወሰነ የግል ማህበር፣ አይኮኒክ ስፖርት ኢንተርቴይንመንት ኃላፊነቱ የተወሰነ የግል ማህበር፣ ጃምቦ ቤት ኃላፊነቱ የተወሰነ የግል ማህበር፣ ዳባክ ትሬዲንግ ኃላፊነቱ የተወሰነ የግል ማህበር፣ ኤቲኤል ኪውኬ ኃላፊነቱ የተወሰነ የግል ማህበር፣ ቤት አራዳ ስፖርት እና ኢንተርቴይንመንት ኃላፊነቱ የተወሰነ የግል ማህበር፣ ሱፐር ቫሞስ ኢንተርቴይንመንት ኃላፊነቱ የተወሰነ የግል ማህበር፣ ፍላሽ ስፖርት ውርርድ ኃላፊነቱ የተወሰነ የግል ማህበር፣ ሁለገብ ኦንላይን ሶሉሽን ኃላፊነቱ የተወሰነ የግል ማህበር፣ ዘመን ስፖርት ቤቲንግ ኃላፊነቱ የተወሰነ ሁሉ ጌሚንግ ኃላፊነቱ የተወሰነ የግል ማህበር፣ አዲስ ቴልኮ ሰርቤክስ አክሲዮን ማህበር፣ ቤቲካ ስፖርት ውርርድ፣ ዩኒክ መላ ስፖርት ቤቲንግ ኃላፊነቱ የተወሰነ የግል ማህበር፣ ቶቶ ስፖርት ሶሉሽን ኃላፊነቱ የተወሰነ የግል ማህበር፣ ኩኩሉ ስፖርት ኃላፊነቱ የተወሰነ የግል ማህበር፣ መርኬ ቤቲንግ ኃላፊነቱ የተወሰነ የግል ማህበር፣ ሻምፒዮን ቤት 994 ኃላፊነቱ የተወሰነ የግል ማህበር፣ ሀሪፍ የስፖርት ኃላፊነቱ የተወሰነ የግል ማህበር ናቸው።